ቆይ ዘኪስ እንደራስ ችግራችኋል መሰለኝ ጋሼ ሽንት ቤት ገብተው ከርቸም ብለው ነው ወይኔ ወንድሜ በጣም አመመው እንዴ አረ በጣም መሰለኝ አመማቸው ጋሼ እኔ ራሱ ከመጣበሰ ተግዜ ተመላለሱ ወይ ጋሼ ምነው የአገር ቤቱን አርቄ ቢያስኩ ኖሮ ልቅም ነበር የሚያደርግላቸው ልቅም አይ ለሱስ ችግር የለም ሐኪም ቤት ወስዷለሁ በዚህ ዘመን ምን ሐኪም አለ ብለው ነው ምን ሐኪም ባለፈው ዕለት በዓለም አልነበር ይሁሉት አንዳንዱ ነገር ስቀማምስ ወደ እንት ያስኩኝ ሐኪም ቤት ቢሄድ ምን ቢሉ ጥሩ ነው ምን አሉሽ ጋሼ ለሰው የሚነገር አይደለም ሚናገር አይደለም አትበይ ተናገሪ ምንድነው ለጆሮም እኮ ከባድ ያሳፍራል ጋሼ አይ አንቺ ብትናገሪ ከሆነ ተናገሪ ያሉኝማ እንግዲህ ምንድነው የመሽኛ መጥበብ እኮ ነው ጋሼ የመሽኛ መጥበብ አያሳፍሩኝ እንዴ ከዛ ህክምናው እንዴት ሆነ ምን ህክምና አለው ጋሼ እሱ እኮ የፈለገውን ፈልጎ ነው እንዴ እኔማ ብን ብዬ ሮጬ እኮ ልጭ ነው የመጣሁት ጋሼ እና ማግሪያውጪን ብዬ ስሮጥ መጣሁ ጋሼ እኔ የምለው ቆይ አንቺ ማን ነሽ ደግሞ እዚህ ምን ትሰራለሽ እኔማ እንደለቢሷ ነኝ ጋሼ ማለት እኔማ መንገድ ኩርምት ብዬ በምን ጊዜ ምን ሆነሽ ነው አሉ የወዴድ ሁሉ ሲነግራቸው እኮ ነው እኔ ችግር የለውም ሰው ቤት አስገባሻለሁ ብሎ ነበር ያመጡኝ ቀድሞ የተያዙ እንጂ ጋሼ ማለት ሰራተኛ እንድትሆኚ ነው እንዲያመጣሽ ታዲያ ዛሬ ተዋውቀው አያገቡኝ ለምን ይሆናል ጋሼ እና እኔ የምለው ቆይ ሁሉን ነገር ትቻለሽ ማለት ነው ሁሉን ነገር ትቻለሽ ሲሉ ማብሰልም መጋገርም ትቻለሽ እሱንማ እንዴት አልችል ሴት አይደለሁ እንዴ ጋሼ ሌላስ ምን ትቻለሽ እንዴ ጋሼ እንዴት ይሄን አያውቁም ላሳዩት እንዴ ምረብ ታሳይ እና እንዴት ነው ጋሼ ይፈልጋል ምን ማየት ነው ምኑ ቆይ ግዴለትም ጋሼ ላሳዩት ምንድነው የምታሳይ ቆይ ግዴለትም ጋሼ ላሳዩት አረ በስመ አብ እርሶ ወንድ አይደሉም እንዴ እንግዲህ ምንድነው ያሱ አረ ዛኪ ልናሰልኝ አረ በስመ አብ አረ በስመ አብ ደምስ ቅዱስ አረ በስመ ሴትዮዋስ ስገባ እኮ መለመናዋ ሲያት አላሽላለኝና አዋጥኳት የት ነበርክ ቆይ ምኑ ዘጋት ቀልድ አንተ ነበርክ አሷን መሰለህ ትጫወትብኝ ነበረው ነግሬህ ነበርኩ አንተን አላምንም ያልከኝ ወይ ጉድ እንግዲህ ቁምላችሁ አሁን ምንድነው ተስማማለህ ወይስ አትስማማ ምኑ ያረ ምን ያስሬ ምኑን ይልብኛል እንዴ ደግሜ ላውልቅ እንዴ የቤት ሰራተኛ መሆኑን ነው ዝምታ መስማማትን ይገልጻል ጉደኛ ነህ አንተ እውነትም ታምረኛ ነህ እኔን እንደዚህ ካሳመንከኝ እኔ ቁምላቸው ካመንኩ ሌላም ሰው ታሳምናለህ ማለት ነው ስለዚህ ተስማምተናል ማለት ነው አይደል